ታችኛው የአውራ ጣት ክፍል ላይ ህመም ተሰምቶት ያውቃል? ሰላም፣ ዶክተር ኤፍሬም ነኝ ከለቡ ስታር የህክምና ማዕከል የፊዚካል ቴራፒ ሐኪም። የታችኛው የአውራ ጣት ክፍል ላይ ያለ ህመም በህክምና አጠራሩ ዲኮርቬንስ ቴኖሲኖቫይትስ በመባል ይታወቃል። መንስኤዎቹም የእጅ የተደጋጋሚ በእንቅስቃሴ ወቅት የሚመጣ ህመም፣ ከምት ወይም ከመውደቅ በኋላ በእጃችን መውደቅ ጋር ተያይዘው የሚመጣ በህክምና ሳይታከም የቆየ ችግር፣ ከወሊድና ከእርግዝና ጋር ተያይዘው በሚመጡ የሆርሞን ለውጦች፣ ጅማት ላይ በሚመጣ ጉዳት እንደ መንስኤ ተደርገው ይቆጠራሉ። ምልክቶቹም አውራ ጣት አካባቢ ያለ ህመም ወይም እብጠት፣ ሪስት ጆይንት ወይም የእጅ መገጣጠሚያ አካባቢ ያለ ህመምና አንዳንዴም እስከ ክርን አካባቢ የሚደርስ ህመም፣ እጃችንን በምናንቀሳቀስበት ጊዜ ደግሞ አልፎ አልፎ ድምፅ ሊሰማ ይችላል። ህክምናዎቹም በምህጻረ ቃል በተለምዶ ራይስ ተብሎ የሚጠራው የህክምና አይነት ነው። ሬስት ወይም ደግሞ የተጎዳውን የእጅ ክፍል እረፍት መስጠት፣ አይሲንግ የጉዳቱ የመጀመሪያ ሰዓት አካባቢ አይሲንግ ወይም ደግሞ በረዶ ከ10 እስከ 15 ደቂቃ መጠቀም፣ ኮምፕሬሽን ባንዴጅ መጠቀምና እብጠት ካለው ደግሞ ኢሊቬት ወይም ደግሞ እጃችንን ከፍ አድርጎ በማስቀመጥ ማከም ይቻላል። ሌላኛው የህክምና መንገድ ደግሞ ስፕሊንቲንግ መጠቀም፣ ተምፕ ስፓይካ ስፕሊንት የሚባለውን የስፕሊንቲንግ ሜተድ መጠቀምና ከዚህ አለፍ ብሎ ህመሙ አልሻል ካለ ወደ ህክምና ማዕከላችን ጎራ ብለው የኤሌክትሮቴራፒ፣ የቴራፒውቲክ አልትራሳውንድ እና አልፎ አልፎም የኮርቲኮስቴሮይድ ኢንጀክሽን በመጠቀም ህመሙን ማከም ይቻላል።